በአራተኛው ክፍለ ዘመን ታላቁ የወንዶች ገዳም ውስጥ አንድ እጅግ አስገራሚ ታሪክ ተከሰተ። በአንድ ወቅት በጾምና በጸሎት የሚተካከለው የሌለ እንደ መልአክ የሚታይ አባ መሪማ የተባለ ወጣት መነኩሴ ነበረ። ልጃገረድ አስረግዛል ተብሎ በገዳሙ አባቶች ፊት በቀረበ ጊዜ ለአንድ ሰው የማይቻል ታላቅ ትህትናን አደረገ። ራሱን ሳይከላከል አዎን እኔ ነኝ ኃጢአተኛ በድያለሁ ብሎ ወንጀሉን ተቀበለ። ከገዳም ተባሮ ከሕፃኑ ጋር በበረሃ ወደቀ። ነገር ግን ይህ መነኩሴ ካረፈ በኋላ አስከሬኑ ሊቀበር ልብሱ ሲፈታ በገዳሙ የነበሩ መነኮሳት በሙሉ መሬት ላይ ተደፍተው በታላቅ እንባ እንዲያለቅሱ ያደረገ አፍን የሚያስከፍት ምስጢር ወጣ። ይህ መነኩሴ የደበቀው ያ ታላቅ ምስጢር ምን ነበር? መጋረጃውን ገልጠን የብዙዎችን ልብ የሰበረውን ታሪክ አብረን እንመልከት። ለመሆኑ ይህ መነኩሴ እንዴት የወንዶች ገዳም ውስጥ ገብቶ ማንም ሳያውቅበት ለብዙ ዓመታት ኖረ? ምስጢሩ የሚጀምረው ከአባቱ ነው። የመጀመሪያ ስሟ ማርያም ይባል ነበር። አባቷ ደግሞ እጅግ ባለጠጋና ከተማው የሚከበር ታላቅ ነጋዴ። ነገር ግን እናቷ ስትሞት አባቷ የዚህን ምድር ንብረትና ሀብት በሙሉ ናቀው። ንብረቱን በሙሉ ለድሆች አከፋፍሎ ወደ ወንዶች ገዳም ገብቶ መነኩሴ ለመሆን ወሰነ። ማርያም አባቷን ብቻውን መተው አልፈለገችም። አባቷ ግን ልጅ ሆይ እኔ የሚሄደው የወንዶች ገዳም ነው፣ ሴት ልጅ ደግሞ እዚያ መግባት አትችልም፣ አንቺን የማኖርበት ሀብት ደግሞ አንዳች አልቀረኝም አላት። በዚህ ጊዜ ማርያም ማንም ያልጠበቀውን ልብ የሚነካ ውሳኔ ወሰነች። ለአባቷም እንዲህ አለችው፣ አባቴ ሆይ እኔም ከዚህ በኋላ የዚህን ምድር ትዳርና ሀብት አልፈልገውም። ጸጉሬንም እላጫለሁ፣ የወንድ ልብስም እለብሳለሁ፣ ከአንተ ጋር ገብቼ እንደሆን ዶኜ እግዚአብሔርን አገለግለዋለሁ እንጂ ብቻህን አልተወህም አለችው። እንዳለችውም አደረገች። ጸጉሯን ሙሉ በሙሉ ተላጨች። የወንድ መነኮሳት ከባድ ልብስ ለበሰች። ስሟንም ወንድ አስመስላ መሪና ብላ ቀየረች። አባቷ ይህ መንፈሳዊ ቁርጠኝነቷን አውቆ ምስጢሩን በልቡ ሰወረ። ወደ ገዳሙ ይዟት በገባ ጊዜ መነኮሳቱ በሙሉ የድምጿን ቅጥነቱንና የሰውነቷን ደካማነት አይተው ገና ወጣትና ጨቅላ ልጅ ስለሆነ ነው ብለው አምነው ተቀበሉት። አባቷም እስከሚያርፍበት ቀን ድረስ ይህንን ምስጢር ለአንድም ሰው ሳይናገር በምስጢር ጠበቀው። ከዓመታት በኋላ አባቷ አረፈ። አባ መሪና በገዳሙ ውስጥ ብቻዋን ቀረች። ነገር ግን በጾምና በጸሎት በጣም ከመበርታቷ የተነሳ በገዳሙ ካሉ ታላላቅ አባቶች እኩል ትመሰገን ነበር። ማንም ሴትነቷን የጠረጠረ የለም። አንድ ቀን አባ መሪና ገዳሙ አጠገብ ካለ አንድ እንግዳ ማረፊያ ቤት ውስጥ የነበረችው የባለቤቱ ልጅ ከአንድ ወታደር በድብቅ አርግዛ ነበር። ወላጆቿ የሆዷን መግፋት አይተው በቁጣ ይህ ጽንስ የማን ነው ብለው በገረፏት ጊዜ እሷ ጥፋቷን ለመደበቅና ራሷን ለማዳን ስትል እጅግ አስፈሪ ውሸትን ዋሸች። ከገዳሙ መነኩሴ ከአባ መሪማ ነው ብላ በሐሰት ከሰሰች። የልጅቷ ወላጆች በቁጣ ነደዱ። ወደ ገዳሙም እየጮሁ መጡ። የገዳሙ አባትና መነኮሳት በሙሉ በድንጋጤ ተዋጡ። አባ መሪና በፊታቸው ቆመች። በትህትናም አንገቷን ደፋች። መሬት ላይም ተንበርክካ አባቶች ሆይ በድያለሁ፣ እኔ ኃጢአተኛ ነኝና ይቅር በሉኝ አለች። የገዳሙ አባትም ፍጹም ተቆጥተው አባ መሪናን ከገዳም አባረሯት። ያቺ በሐሰት የከሰሰችውም ሴት የወለደችውን ሕፃን ልጅ አምጥታ በገዳሙ ደጃፍ ላይ ለብቻው ለተቀመጠው ለአባ መሪና ሰጠችውና እንካ ልጅህን አሳድግ ብላ ጥላለት ሄደች። ለሚቀጥሉት 3 ዓመታት አባ መሪና ያንን ሕፃን ይዛ በገዳሙ ቅጥር ግቢ ውጪ ባለው ጨለማና አቧራማ በረሃ ላይ ወደቀች።
በብርድ በሐሩር እየተሰቃየች እረኞች የሚሰጧትን የፍየል ወተት ለሕፃኑ እያጠባች እሷ ግን እየተራበች ያንን ልጅ አሳደገች። መነኮሳቱ በዚያ በኩል ሲያልፉ ይህ አመንዝራ መነኩሴ እያሉ በንቀት ምራቃቸውን ይተፉባት ነበር። ከ3 ዓመታት መከራ በኋላ መነኮሳቱ አዝነውለት ወደ ገዳም አስገቡ። ነገር ግን እጅግ ከባድ ስራዎችን እያዘዙ ያሰቃዩት ነበር። ከብዙ ዘመን በኋላ አባ መሪና በዚህ ከባድ መከራ ውስጥ ሆና ታማረፈች። የገዳሙ አበምኔት መነኮሳቱን ጠርተው ይህ ሰው ምንም እንኳ ኃጢአተኛ ቢሆንም የሰው ሥጋ ነውና ልብሱን ቀይራችሁ ገነዛችሁ ቅበሩት አሉ። መነኮሳቱ የአባ መሪናን አስክሬን ሊገንዙት ልብሱን መፍታት ጀመሩ። ልክ ልብሱን ፈተው ሲያበቁ በዋሻው የነበሩ መነኮሳት በሙሉ በድንጋጤ ወደ ኋላ አፈገፈጉ። የያዙትን ጨርቅ ከእጃቸው ወደቀ። አፋቸውን መዝጋት፣ ዓይናቸውን ማመን አቃታቸው። አባ መሪና ወንድ አልነበረም። ለ50 ዓመታት በወንዶች ገዳም ውስጥ ያንን ሁሉ መከራና ስም ማጥፋት ተሸክማ የኖረች ድንግል ሴት ነበረች። ስሟም ማርያም ይባል ነበረ። የገዳሙ አባት ይህን ባዩ ጊዜ ባደረሱባት ፍርድና መከራ ልባቸው ተሰበረ። መሬት ላይ እየተንከባለሉ ቅድስት ሆይ ማሪኝ፣ ሳናውቅ በድለናል አሉ። ያ አባ መሪና ያሳደገውም ሕፃን በገዳሙ አድጎ ታላቅ መነኮሳት ሆነ። ውድ የመጋረጃ ቤተሰቦች፣ የአባ መሪናን ታሪክ የሰው ልጅ ልብ የሚነካ ብቻ አይደለም። እኛ ሰዎች በዓይናችን አይተንም ያህል በሰዎች ላይ በሐሰት እንደምንፈርድና ለፍርድ እንደምንቸኩል የሚያሳይ ትልቅ መስዋዕት ነው። ይህን የመሰሉ አፍ የሚያስከፍቱ ታሪኮችን ሁልጊዜ ለማግኘት ቻናላችንን ሰብስክራይብ ያድርጉ። ቪዲዮውን ከወደዳችሁት ለሌሎች አጋሩ። በሰላም ቆዩን።